መጋቢት 17 2016 ዓ.ም የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ እግር ኳስ ተጫዋች የሆነው አለልኝ አዘነ ቀኑን በጾም ካሳለፈ ወዲያ ምሽት አካባቢ በቅርቡ ወዳገባት ባለቤቱ ቤት ይሄዳል። አለልኝ እግሩ ላይ ጉዳት አጋጥሞት ስለነበር ከሚወስደው መርፌ በተጨማሪ ራሱን በጸበል ለማስታመም በነጋታው ወደ አርሴማ ቤተክርስቲያን የመሄድ እቅድ ነበረው። እኩለ ሌሊት ላይ ግን በአርባ ምንጭ ከተማ አሳዛኝ ዜና ተሰማ። ኳስ ተጫዋቹ አለልኝ ቤቱ አካባቢ የሚገኝ ስልክ እንጨት ስር ተንበርክኮ አንገቱ ከኤሌክትሪክ ፖል ጋር ታስሮ ተገኘ። ጓደኞቹ ተደናግጠው አስክሬኑን ይዘው ወደ ሆስፒታል ይሄዳሉ። በምርመራውም ብዙ አስደንጋጭ መረጃዎች ይገኛሉ። ያሳደጉት ወላጆቹ ለመሞቱ ምክንያት ሆኑ ወይስ በቁርባን ያገባቸው ሚስቱና ቤተሰቦቿ? ክፍል 1 የታሪኩ መነሻ። አለልኝ አዘነ የተወለደውና ያደገው በአርባ ምንጭ ከተማ ነው። 4 እህትና ወንድሞች ሲኖሩት ከታዳጊነቱ አንስቶ በጥሩ ባህሪው የሚወደድ ልጅ ነበር። አለልኝ ለኳስ ከነበረው ጥልቅ ፍቅር የተነሳ ከልጅነቱ ጀምሮ በፕሮጀክት ታቅፎ ይጫወት ነበር። ከኳስና ከትምህርቱ ጎን ለጎን ደግሞ በቤተ ክርስቲያን ውስጥ ያገለግላል። አለልኝ ለቤተ ክርስቲያኑ ካለው ፍቅር የተነሳ የማሊያ ቁጥር ሲሰጠው የቅዱስ ጊዮርጊስ መታሰቢያ ቀን የሆነውን 23 ቁጥር ነበር የመረጠው። አለልኝ በኳስ ችሎታው እያደገ ባለበት በወጣትነቱ ጊዜ ነበር የትዳር አጋሩን አደይን የተዋወቃት። አለልኝ ከጀማሪ ኳስ ተጫዋችነት አልፎ ለሐዋሳ ከተማ በሚጫወትበት ጊዜ ፍቅረኛው አደይ መራመድ እስኪያቅታት ድረስ እግሯን ታማ ሙሉ በሙሉ እስክትድን ድረስ ከጎኗ ሆኖ አስታሟታል። በስተመጨረሻም አለልኝ የዓመታት ልፋቱ ፍሬ አፍርቶ ለባህር ዳር ከተማ በ10 ሚሊዮን ብር የፈረመ ከፍተኛ ኳስ ተጫዋች ይሆናል። አለልኝ ለባህር ዳር ሲፈርም ባገኘው ገንዘብ የ4.5 ሚሊዮን ብር ቤት ይገዛል። ከዚያም የቤተሰቦቹን ቤት ለማሰራት 1.3 ሚሊዮን ብር ያወጣል። ቀሪ ገንዘቡን ደግሞ የቤቱን ፊኒሺንግ ለማሰራት በራሱና በባለቤቱ አካውንት ያስቀምጣል። አለልኝ በአርባ ምንጭ የገዛው ቤት ላይ ፊኒሺንግ የሚሰራ ባለሙያ የላከችው አደይ ነበረች። የላከችው ሰው ግን የፊኒሺንግ ሙያ የሌለው ሲሆን ከ100,000 ብር በላይ ተቀብሎ ስራውን መስራት ባለመቻሉ የአለልኝ እህት በክስ ገንዘቡን ለማስመለስ ትሞክራለች። አለልኝ ግን ባለቤቱ የላከችው ሰው ስለሆነ ነገሩ እንዲተውና እሷ ቤቱን እንድታስጨርሰው ተስማምተው ሙሉ ኃላፊነት ወስዳ ገንዘብ ይልክላት ጀመር። ይህ ለወንድሟ በማሰብ የጀመረችው እገዛ የገንዘብ ንክኪ ውስጥ ስለከተታት በኋላ ላይ እሷንና ቤተሰቦቿን ለማጥቃት ይውላል። አደይ በሰርግ ለመጋባት በጣም ጓጉታ ቢሆንም አለልኝ ቅድሚያ ቤቶቹን ለመጨረስ አስቦ ሰርጉን እንደሚያቆየው ይነግራታል። ከዚያም ለጊዜው በቤተ ክርስቲያን ስርዓት ተጋብተው ክረምቱ ላይ ደግሞ የቤተሰብ ቅልቅል ለማድረግ ይወስናሉ። ይህን ሀሳብ ጓደኞቹ ሲሰሙ ሰርጉ ቤተሰቦቹ ባሉበት አርባ ምንጭ ከተማ ውስጥ እንዲሆን ይመክሩታል። ወንድሙም ስለ ሰርጉ ሲሰማ አካሄዱን እንዲያስተካክልና ሰርጉ ቤተሰብ ጋር ቢሆን ጥሩ እንደሆነ ካልሆነም ልቡ የፈቀደውን ነገር እንዲያደርግ ይመክረዋል። በስተመጨረሻም ሰርጉ ከሷም አንድ የቅርብ ሰው ብቻ ባለበት አዲስ አበባ ቦሌ መድኃኔዓለም ቤተክርስቲያን እንዲፈጸም ይወሰናል። ለሰርጉ የአደይ ንስሐ አባት የአውሮፕላን ቲኬት ተልኮላቸው ከአርባ ምንጭ ወደ አዲስ አበባ ይመጣሉ። ከዚያም የእሷ ቤተሰቦች በተገኙበት ከአለልኝ ወገን ደግሞ አንድም ሰው ሳይመጣ ሰርጉ እሁድ ዕለት በቤተ ክርስቲያን ስነ ስርዓት ይፈጸማል። ሰርጉ ከተፈጸመ ወዲያ ባለቤቱና ቤተሰቦቹ ሳይተዋወቁ አለልኝ ለጨዋታ ተጠርቶ ከቡድኑ ጋር ወደ ድሬዳዋ ይሄዳል። ለባህር ዳር ከተማ አንድ ጨዋታ እንዳደረገ ለብሔራዊ ቡድን እንዲጫወት ቢጠራም አለልኝ ግራ ጉልበቱ ላይ ጉዳት ይገጥመዋል። ከዚህ ጉዳት እንዲያገግም በዚያውም አዲሱን ትዳሩን እንዲያጣጥም በሚል አሰልጣኙ እረፍት ይሰጡታል። አለልኝ እረፍት እንዳገኘ በፍጥነት ቤተሰቦቹ ጋር ይመለሳል። ክፍል 2 የአለልኝ ሕይወት እልፈት በባለቤቱ አደይ መሰረት። አለልኝ ከባለቤቱ ጋር አብሮ ሲውል ተስፋ ቆርጦ ነበር። 9 ሰዓት አካባቢ ራሱን ሊያጠፋ ሞክሮ ለምና ታስጥለዋለች። ከዚያ ማታ አካባቢ ቤተሰቦቹን ደውሎ ካወራ በኋላ በጣም ተከፋ። በሆነ ነገር አበሳጭተውታል። ስልኩን እንደጨረሰ ከሷ ጋር መጨቃጨቅ ጀመረ። ከዚያ ከቤት ወጣና በንዴት ሆኖ ግቢ ውስጥ አትክልት ውሃ ያጠጣል። መሃል ላይም ሕይወት የተበላሸ እያለ ችግኞችን ይነቃቅል ነበር። ከዚያ ተመልሶ ገባና ከሷ ጋር መጨቃጨቁን ቀጠለ። እሷም ደንግጣ ወጣችና እህቷና የእህቷ ባል ጋር ደወለች። እየረበሻት እንደሆነ ስትነግራቸው አደጋ ውስጥ እንዳትሆን ብለው በሞተር መጡ። እነሱን ከጠራቸው ወዲያ ግቢ ውስጥ ሰው እንዳይገባ ብለው ግቢውን ቆልፈውት ስለነበር አለልኝ መውጫ አልነበረውም። እህቷና ባለቤቷ እሷን ቤት ውስጥ በሚያናግሩበት ጊዜ አለልኝ በአጥር ዘሎ ወጣ። ከዚያም ከምሽቱ 5 ሰዓት አካባቢ የአለልኝ የቅርብ ጓደኛ ጋር ደውላ
አለልኝ ከቤተሰብ ካወራ በኋላ ተበሳጭቶ እንደነበር፣ በአጥር ዘሎ እንደወጣና መጥፎ ስሜት እየተሰማት እንደሆነ ነገረችው። ከዚያም መኪና ያለው ጓደኛውንና ሌላ ሶስተኛ ሰው ይዞ ወደ አደይ ቤት ይመጣል። ጓደኛውም አለልኝ ሲከፋው መድኃኔዓለም ቤተክርስቲያን እንደሚሄድና ቅድሚያ እዛው ሄደው ቢፈልጉት የተሻለ እንደሆነ ተናገረ። አደይም መድኃኔዓለም ቤተክርስቲያን መሄጃ መንገዱን አቅጣጫ መስጠት ጀመረች። መኪናው ተነስቶ ጥቂት እንደተጓዙ አደይ ከሁሉም ሰው በፊት ቀድማ አለልኝን አየችው። በእሷ ጥቆማ ተመርተው ሲመለከቱ አለልኝ ተንበርክኮ አንገቱ በገመድ ተተብትቦ የኤሌክትሪክ ፖል ስር አገኙት። ጓደኞቹ ተደናግጠው ወደሱ ሄዱ። አለልኝ ግን በሕይወት አልነበረም። ጓደኛው አንገቱ ላይ ተተብትቦ የነበረውን ገመድ ይፈታና አስክሬኑን ወደ መኪናው ይወስዳል። ፖሊስ ቦታው ላይ ሳይመጣ አስክሬኑ ወደ ሐኪም ቤት ይሄዳል። አደይ ወዲያውኑ ለጓደኞቹም ለፖሊስም ራሱን እንዳጠፋ ፍንጭ ሰጠች። ፖሊስና ቤተሰቦቹ በጠቆሙት መሰረት ይህ በአደይ የተነገረው ታሪክ ብዙ ክፍተት አለበት። አንደኛ፣ በንጋታው ጸበል ለመሄድ አቅዶ የነበረ ለብሔራዊ ቡድን የሚጫወት ከፍተኛ ተከፋይ ኳስ ተጫዋች የዓመታት ፍቅረኛውን በቤተ ክርስቲያን ስርዓት ካገባ በኋላ ብዙ የመኖር ተስፋ ያለው ለምን ራሱን ያጠፋል? ሁለተኛ፣ በድንጋይ ድጋፍ የቆመ ፖል ላይ እንዴት ራሱን ሊያጠፋ ይችላል? ሶስተኛ፣ ለፍለጋ የተነሱበት መንገድ ሌላ ሆኖ ባለቤቱ በመራችው መንገድ እንዴት አስክሬኑ ተገኘ? ሲገኝስ መኪናውን የሚነዳው ሾፌርና ሌሎች ሁለት ሰዎች እያሉ እሷ እንዴት ቀድማ አየችው? አራተኛ፣ እግሩ ላይ ጉዳት ገጥሞት መጫወት ያልቻለ ልጅ እንዴት ሆኖ በአጥር ይዘላል? አምስተኛ፣ ቅድሚያ ለፖሊስ ወይ ቤተሰቦቹ መደወል ሲገባት ለጓደኛው መደወሏ፣ ብቻህን ላናግር ማለቷና ፖሊስ አስክሬኑን ሳያየው መነሳቱ አይነት ብዙ ጥያቄዎች ይህ ታሪክ ክፍተት እንዳለበት ያሳያሉ። አሟሟቱ በጓደኞቹና በቤተሰቦቹ መሰረት አለልኝ እረፍት ከተሰጠው በኋላ ወደ አርባ ምንጭ ሄደ። ሕይወቱ ከማለፉ አንድ ቀን በፊት ሰኞ መጋቢት 16 ለእግሩ ሕክምና አዲስ አበባ መጥቶ ይመለሳል። በቀጣይ ቀን አለልኝ ከጓደኞቹ ጋር እየተጫወተ ነበር የዋለው። ማምሻ 1 ሰዓት አካባቢ ላይ ከጓደኛው ሲሰነባበት ለእግሩ ፈውስ እንዲሆነው በንጋታው አርሴማ ጸበል አብረው እንደሚሄዱ ቃል ተገባብተው ነበር። በጎረቤቶች መሰረት ቤቱ ከገባ በኋላ የተወሰነ ጭቅጭቅ ነበር። አለልኝ ድምፁን ዝቅ አድርጎ ያወራል። እሷ ግን በእልህ ትጮህ ነበር። ዕቃዎች ሲሰበሩም ይሰማ ነበር። ጎረቤቶች ውጪ ሆኖ ለማገላገል በሚሞክሩበት ጊዜ ባለቤት የረበሸኝ ብላ የጠራቻቸው እህቷና ባለቤቷ በሞተር መጡ። ሁሉም ቤት ከገቡ ወዲያ ያልተጠበቀ ነገር ተፈጠረ። ሎንጎ የተባለው የአደይ እህት ባል አለልኝን በቦክስ አንገቱ ላይ ይመታዋል። የአደይ እህት ባል ጉሮሮን ከመታው ወዲያ ሕይወቱ ማለፉን ይረዳሉ። ተደናግጠው ወንጀሉን ከራሳቸው ለማውረድ አስክሬኑን ይዘው ይወጡና አቅራቢያ ወደሚገኝ ፖል ስር ያረጉታል። ከዚያም ከቤት ሲወጡ ይዘውት በነበረው የዋይፋይ ገመድ 6 ጊዜ አንገቱን ጠምጥመው ከፖሉ ጋር ያስሩታል። ወንጀላቸውን ደብቀው ሲያበቁ ወደ ቤታቸው ይመለሳሉ። አደይ ትንሽ ቆይታ ለቅርብ ጓደኛው ደውላ ብቻውን እንዲያወራት ካስጠነቀቀችው ወዲያ ባለቤቷ ተበሳጭቶ እንደነበርና በአጥር ዘሎ ከቤት ከወጣ 2 ሰዓት እንደሞላው ትነግረዋለች። እሱም ሾፌር ጓደኛውንና ሌላ ሶስተኛ ሰው ይዞ የእሷ ቤት ይደርሳል። ጓደኞቹና አደይ ከተገናኙ ወዲያ አብረው መኪና ውስጥ ገብተው ቦታ ተጠያየቁና ፍለጋውን ከቤተ ክርስቲያን ለመጀመር ይወስናሉ። አደይ መኪናው የሚሄድበትን መንገድ እየጠቆመች በሚሄዱበት ጊዜ ከሁሉም ቀድማ አለልኝን አየችው። ከዚያም ባለቤቴን አጣሁ ተቀደምኩኝ ብላ ያለበትን ስትነግራቸው ጓደኞቹም አዩትና መኪናውን አቆሙ። አለልኝ ተንበርክኮ አንገቱ ከፖል ስር ታስሮ ነበር። ጓደኞቹም ተደናግጠው አንገቱ ላይ የተጠመጠመውን የዋይፋይ ገመድ ከፈቱ ወዲያ አስከሬኑን ወደ መኪናው ይጭኑታል። ከዚያም ወደ ሆስፒታል ይሄዳሉ። ይህ ሁሉ ሲሆን የአለልኝ ሚስት እህትና ባለቤቷ ከመኪናም አልወረዱም። ክፍል 3 የምርመራው ሂደት። በኋላ ሚዛን የሚደፋው ታሪክ የቤተሰቦቹ እንደሆነ ቢረጋገጥም መጀመሪያ ላይ ፖሊስና ሕዝብ የተቀበለው በቤተ ክርስቲያን ስርዓት ያገባችው ሚስቱን ታሪክ ነበር። አደይ እህቱ ቤት በማሰራት የብር ግንኙነት እንዳላት፣ ወንድሙም በትዳሩ ደስተኛ እንዳልሆነ፣ በአጠቃላይ አለልኝ ራሱን ያጠፋው ከቤተሰቡ በመጣበት የአእምሮ ጥቃት እንደሆነ አስረዳች። ከለቅሶ ጥቂት ቀን በኋላ ቤተሰቦች ለፍትህ ሲጮሁ ፖሊስ ጉዳዩን ለማጣራት በሚል ወንድምና እህቶቹን አስሮ ነበር። ቤተሰቦቹ ሐዘን ላይ ባሉበት ጊዜ አደይ የአለልኝን ልብስ ሰብስባ ለእርዳታ ሰጠኋለች። ከሰጠችው ልብስ መሃልም ለምርመራ የሚጠቅም ደም የነካው ልብስ ጭምር ነበር። ቀጥላም አደይ ነፍሰ ጡር እንደሆነች የሟቹ ባሏን ልጅ በሆዷ እንደያዘች አስወራች።
የአለልኝን ሞት የእግር ኳስ ቡድን አጋሮቹ ሲሰሙ ላልተወለደው ልጁና ባለቤቱ የተወሰነ ጊዜ መተዳደሪያ የሚሆን ከ400 ሺህ ብር በላይ አሰባስበው ለአደይ ሰጡ። የለቅሶ 40 ቀን እስኪወጣ ድረስ አደይና ቤተሰቦቿ የአለልኝ ለቅሶ ላይ ቲሸርት አሳትመው ተቀምጠው በሰራው ቤት ውስጥ ሲኖሩ፣ ልጃቸውን ያጡት ቤተሰቦች ግን ግማሾቹ ታስረው ቀሪዎቹ ልጃችሁን ገደላችሁ እየተባሉ ተሸማቀቁ። በስተመጨረሻም መረጃዎች ከታሪኩ ጋር ስላልተጣጣሙ ፖሊስ ሞቶ ከተገኘበት ፖል አንስቶ ምርመራውን እንደ አዲስ ጀመረ። እውነታውም ቀስ እያለ ወጣ። አደይ ነፍሰ ጡር ነኝ ያለችው ውሸት እንደሆነ ተደረሰበት። የሞት ዕለት የከፋ ጸብ አልነበረም ብላ ምስክርነት ብትሰጥም ጎረቤቶች በተናገሩትና ቤት ውስጥ በተገኘው መረጃ መሰረት ውድ የሆነ 55 ኢንች ቲቪ መሰበሩን፣ እሷም እጇ መቆረጡና ግንባሯ ደምቶ እንደነበረ በምርመራ ተደረሰበት። የእውነተኛዎቹ ወንጀለኞች ፍንጭ ሲገኝ ከሳምንታት እስር ወዲያ የአለልኝ እህትና ወንድሞቹ ተፈቱ። በስተመጨረሻም ምርመራው ተጠናቆ ተከሳሾች ላይ ውሳኔ ይሰጣል። ወይዘሮ አደይ ጌታቸው የባለቤቷን ሕይወት በማጥፋት ወንጀል በ16 ዓመት ጽኑ እስራት ተቀጣች። የእህቷ ባልና የወንጀሉ ተባባሪ ሎንጎ ሉቃስ ደግሞ በ15 ዓመት ጽኑ እስራት ተቀጣ። ረዴት ጌታቸው የተባለችው የአደይ እህት ወንጀሉ ሲፈጸም በቦታው ተገኝታ ቢሆንም ፖሊስ 4 ወር አስሮ ምርመራ ካደረገበት በኋላ በነፃ ለቀቃት። የተሰጠው ፍርድ ከተፈጸመው ወንጀል አንጻር ያነሰ ስለሆነ ህዝቡ ተቃውሞውን ቢገልጽም ፍርዱ ላይ ለውጥ አልመጣም። በአለልኝ ቤተሰቦች መሰረት ፍርዱ የተሰጠበት ቀን ላይ ባለቤቱና የእህቷ ባል ሰዎች ሲሳሳቁ ነበር። ምናልባትም በቀጣይ ፍርዱ ተሽሮ ነፃ እንደሚሆኑ አውቀው ይሆናል። ፍርዱ ተላልፎ ጥቂት ወራት ከተቆጠሩ ወዲያ ሌላ ዜና ተሰማ። አርባ ምንጭ ላይ ጠቅላይ ፍርድ ቤት እያለ የይግባኝ ሂደቱ ወደ ወላይታ ሶዶ ምድብ እንዲሄድ ተወሰነ። ከዚያም የጋሞ ዞን ከፍተኛ ፍርድ ቤት በአለልኝ አዘነ ግድያ የ15 እና 16 ዓመት ጽኑ እስራት ፈርዶባቸው የነበሩት ባለቤቱና የእህቷ ባል በደቡብ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ ተሰናበቱ። የቀድሞ ፍርድ አንሷል ብለው ሲያዝኑ የነበሩት ቤተሰቦች ገዳይ ወንጀለኛ የተባሉ ሰዎች በነፃ ስለተሰናበቱ በከፍተኛ ሐዘን ተሰበሩ። በውሳኔው ተከፍተው ሲያለቅሱ ስልካቸውን እንደተቀሙና ዱላ እንደወረደባቸው ከዚያም እንደታሰሩ ገልጸዋል። ቤተሰቦች ቅሬታ ካቀረቡ ወዲያ አንደኛ ተከሳሽ ወይዘሮ አደይ መጥሪያ ተቀብላ ለችሎት ባለመቅረቧ ተይዛ ሲሆን ሎንጎ ሉቃስም እስከ ቀጣይ ቀጠሮ ታስሮ እንዲቆይ ታዟል። አለልኝም በብዙ መከራ ያሳደጉት እናት በልጃቸው ሐዘን ለቅሶ ብዛት አይናቸውን ታመዋል። ብዙ ቀናቸውንም በልጃቸው መታሰቢያ ቤት ውስጥ በሐዘን ያሳልፋሉ። ከኮከብ ተጫዋቻቸው አለልኝ ህልፈት ወዲያም ባህር ዳር ከተማ የአለልኝ የነበረውን 23 ቁጥር ማሊያ ማንም እንዳይለብሰው በመስቀል መታሰቢያ አድርገውለታል።